በቃ እስኪ ዛሬ አዲስ ነገር ላሳይህ ነው ምናምን ብላ ስስ ልብስ ለብሳ በቃ ከስር ፓንት አላደረገችም። ያው መቀመጫዋ ደግሞ ትልቅ ነው። በቃ ጥሩ መቀመጫ የሚባል ነው ያላት። ስስ ልብስ አድርጋ አልጋው ጫፍ ላይ ጎንበስ ብላ ማለት ነው። እና እስኪ የኔ ውድ ምናምን አለችኝ። ምንድነው ዛሬ ደግሞ ምን አይነት አለባበስ ነው የለበስሽው? እንዴት ምን አይነት አኳኋን ነው የምትሆኚው? ምናምን እና አጎንብሼ ነው ያለሁት እና አልታየም እንዴ ምናምን አለች። እና ምንድነው ምናምን እና ፈልጌ ነው እናድርግ ምናምን አለች። ኦኬ ብዬ እኔ በአግባቡ ነው ቁጭ በይና በስነ ስርዓት ከተሳሳምን በኋላ በአግባቡ እንትን እንላለን። ምንድነው ዝም ብለሽ ዘልዬ ልግባ እንዴ ምናምን አልኳት። እና ዛሬ ወጣ ያለ እንድታደርገኝ ነው የምፈልገው ምናምን አለች። አልገባኝም ወጣ ያለ ምናምን ስትለኝ ፈረንጆች እንደሚያደርጉት ወጣ ያለ ነው የምፈልገው። በቃ ሁልጊዜ አንተ እንደ ድሮ ሰው በፊት ለፊት ብቻ ነው እንዴ የምትፈልገው? ወጣ ያለ ማድረግ አለብህ ምናምን አለችኝ። አልገባኝም ምናምን እንደዚህ አድርገው በቃ ደነገጥኩ። ከእሷ እንደዚህ አይነት ነገር እንዴ ከየት ለምደሽ ነው ምናምን አልኳት። እንዴት ለምደሽ ነው ትለኛለህ እንዴ? ምን ሆነህ ነው? እኛ እኮ እናድርግ ነው ያልኩህ። ግልጽ ሆኜ ስለነገርኩህ ነው እንዴ? ምን ሆነህ ነው? ወንድ አንተ ብቻ ያለ መሰለህ እንዴ ምናምን አለች። እንዴ ዛሬ ምን ነካሽ? ምን ገጥሞሽ ነው ምናምን አልኳት። እንዴት እንደዚህ አይነት ቃል ትናገሪያለሽ? እና የምታደርገኝ ከሆነ አድርግ፣ በአግባቡ እናድርግ፣ እኔ ደስታ ማግኘት እፈልጋለሁ ምናምን አለች። እንዴ እኔ በእንደዚህ አይነት መልኩ አላስበውም። ከፈለግሽ እኔ አግባቡ በተፈጥሯዊ መንገድ ምናምን እንትን ማለት እንችላለን ምናምን አልኳት። አንተ የኛው የምትከለክለኝ ከሆነማ እኔም ይሄንን ነገር አልፈቅድልህም ምናምን አለችኝ። ከዛ ይሄ ነገር በቃ የእውነትም ከለከለችኝ ማለት ነው። በዛ ሰዓት ላይ ተኮራረፍን። እኔ እንደዚህ አላደርግሽም፣ ለጤናሽ ጥሩ አይደለም፣ በኋላ አንጀትሽ ላይ ካንሰር ያመጣል፣ ሌላ ችግር ይፈጥርብሻል፣ ይቅርብሽ የኔ ፍቅር፣ እንዲህ አሁን ስሜታዊ አትሁኝ ምናምን ብዬ መከርኳት። እሷ በጭራሽ ልትሰማኝ አልችልም። ይህ ሁሉ ፈረንጅ ታዲያ ምን ሆኖ ነው እንደዚህ የሚያደርገው ምናምን አለች። እንዴ ችግራቸውን የት ታውቂያለሽ? እነሱ እኮ በጣም የስነ ልቦናም የተለያየ ችግር ነው የሚደርስባቸው። አንቺ እንደዚህ አይነት ነገር እንዲደርስብሽ ደግሞ እኔ አልፈልግም። በተፈጥሯዊ መንገድ ደስ ብሎን እንደፈለግሽው ነው፣ በትክክለኛው መንገድ እንደፈለግሽው፣ በተለያየ ሁኔታ እንደፈለግሽው አደርግሻለሁ በትክክለኛው መንገድ ምናምን አልኳት። እሱን ንገረኝ አልኩ እንዴ እኔ የፈለግኩትኝ እነሱ እንደሚያደርጉት ሁሉንም ነገር ፊልም ላይ እንዳየሁትኝ ማድረግ አለብህ ምናምን አለችኝ። አይ እኔ እንደዛ አልፈቅድልሽም። እንደዛ የምታስብ ከሆነ አንተም እኔን የምመኘውን ነገር የማትሰጠኝ ከሆነ እኔም ደግሞ አንተ የፈለግከውን ነገር አልሰጥህም። ከፈለግ በዚህ ምክንያት መለያየት እንችላለን ምናምን አለችኝ። አፏን አውጥታ እንዴ እኔና አንቺ በዚህ ምክንያት መለያየት አለብን? እኔና ፍቅራችን የት ሄዶ ነው? ገደል ሊገባ ነው እንዴ ፍቅራችን አልኳት። ከስሜት የሚበልጥብኝ የለም፣ ከፍላጎት የሚበልጥብኝ ነገር የለም ምናምን አልኳት። ስለዚህ አንቺን ሌላ ቦታ ለምደሽ ነው? ምን ሆነሽ ነው እንደዚህ አይነት ድርጊት ያደረግሽው ምናምን አልኳት። በቃ ነገሮችን አንተ እንደሌላ ወንድ ካልሆንክ ታዲያ ወንድ አይደለሁም በል እንጂ በእኔ ልታሳብብ ትሞክራለህ እንዴ? ወንድ ከሆንክ ወንዶች የሚያደርጉትን አድርግ ምናምን አለችኝ። ከዛ ከፈለግሽ ሐኪም ጋር ሄደን አማክረን ጥሩ ነው ችግር የለውም የሚለን ከሆነ እናደርጋለን። ከዛ ውጪ ግን በፍጹም እኔ ከተፈጥሮ ውጪ ላደርግ አልፈልግም። እኔ ጋር የሚመጣብኝ ጉዳት የለም፣ ራስሽ ነው። ራስሽ ነሽ በኋላ አንጀትሽ ላይ ችግር ይፈጠራል፣ ካንሰር ይይዝሻል። በኋላ ደግሞ ሽንት ቤት ስትሄጂ ትቸገሪያለሽ ምናምን አልኳት። ልትሰማኝ አልቻለችም። በጣም ሰደበችኝ ምናምን ነገር። በቃ በጣም ተጨንቄ ነው ያለሁት። እኔም ምንም ነገር ማድረግ አልፈልግም። ከፈለግሽ በአግባቡ እናድርግ አልኳት። እሷም እምቢ አለችኝ። 1 ወር ድረስ በቃ ተኮራርፈን ያለነው። ምን ማድረግ እንዳለብኝ እኔ የማውቀው ጉዳይ የለኝም። እና ሰው እስኪ እንደዚህ አይነት ነገር ያጋጠመው ሰው ካለ በምን አይነት መልኩ ከእሷ ጋር ያለኝን ግንኙነት መፍታት አለብኝ፣ ያለኝን ችግር ማለት ነው። በሁለተኛ ደረጃ ደግሞ እሷን እንደዚህ ካላደረኳት ወደ ሌላ ወንድ የመሄድ እድል ይኖራታል። ትቅርብኝ ወይስ ምን ይሻላል? እሷን ደግሞ አሁን ደግሞ በእንደዚህ አይነት ውሳኔ በሰዓቱ አልፈልግሽም ማለት ደግሞ አልችልም። በጣም ነው የምወዳት። የምኖረው እሷ ግቢ ነው የምኖረው። የእሷ የራሷ ቤተሰብ የሰጣት ቤት አለ። እዛ ነው እየኖርን ያለነው። እና ደግሞ በቃ ይህን ነገር አልፈልግም ምናምን ብዬ ደግሞ ሙሉ ለሙሉ ተውኳት ማለት ተጣላን ማለት ነው። በቃ ተለያየን ማለት ነው። ልለያያት ወይስ ደግሞ ምን ችግር አለው? እሷ የፈለገችውን እያደረክ ኑር የሚለኝ ሰውም ካለ ሀሳብ እስኪ ከሰው ሀሳብ ለማግኘት